ጻር ከፊንቴክ ጋር የነበረ ነገር ምንድነው አንተ? ፊንቴክ ጋር ያለኝ ነገር አምባሳደር ነው። መንሱር ከአምባሳደርነት የዘለለ ሌላ ምንም ነገር የለውም። ያው ፊንቴክ የቴክኖሎጂም ተቋም ነው፣ ተቋምም ነው፣ ድርጅትም ነው። በኢትዮጵያ ሕገ መንግስት መሰረት ፍቃድ ወስዶ ለማትረፍም የተቋቋመ በጣም ብዙ ሚሊዮን ብሮችን ለመንግስት ግብር እየገበረ ያለ ተቋም ነው። ስለዚህ አሁን ስለ ፊንቴክ መናገርም መብቶ የለኝም። ለምን ራሱን የቻለ ተቋም ስለሆነ ራሱ ሁሉንም ነገር መመለስ። እንደ መንሱር ግን እንደ አምባሳደርነት አምባሳደር ነኝ። ኖ መንሱር እኮ መናገር ስለ ፊንቴክ አልችልም አይደለም። መንሱር ያንን ድርጅት ወክለ በጣም ቅድም እንዳልከው 7-8 ሚሊዮኖች በፎሎወር ደረጃ ነው። አንተም በማድመጥ ደረጃ ግን 130 ሚሊዮን የሚባለው ህዝብ ምናልባት ስማርትፎን አለኝ የሚል ወይም ሶሻል ሚዲያ ባይኖረው እንኳን ከጎረቤቱ ከዘመዱ ከቤተሰቡ መካከል የማይሰማ ማያውቅ የለም። ስለዚህ አንተ ትልቅ ተጽዕኖ ፈጥራል በዚህ በሶሻል ሚዲያው። በአንድም በሌላ ሰዎች አንተን የሚያምኑበት ግራውንድ አላቸው። ለምን መንሱር ጀማል ገንዘብ ሲሰጥ የሚታወቅ ሰው ነው፣ ሲረዳ የሚታወቅ ሰው ነው፣ ሀብታም ሰው ነው። ያ ሰው መጥቶ ደግሞ ፊንቴክ የሚባል ግሩፕ ለዚህ ለህብረተሰቡ እንዲህ አይነት ኦፖርቹኒቲ ከወለድ ነፃ የሆነ የተለያዩ እድሎችን ለምሳሌ አንድ የቢዋይዲ መኪና በከተማው ላይ 2.1-2.2 ሚሊዮን ብር በሚሸጥበት ጊዜ በ950 ሺህ ብር ብቻ ያለ ወለድ ለ5 ዓመት ብድር በሆነ መልኩ እንሰጣለን ተብሎ ሲመጣ ከፍተኛውን ድርሻ ይዘው የመጣው አንተ ነህ። ምክንያቱም እዛ ሶሻል ሚዲያ ላይ ወይም ማስታወቂያው ሲመጣ ባለቤቶቹ የድርጅቱ ኦነሮች ምናምን አይደለም የታወቁት። ፊንቴክ ሲታወቅ መንሱር ጀማልን የምናውቀው፣ ባለቤቶቹን አናውቅም፣ አድራሻቸው ነው ማንንም አናውቅም። ስለዚህ መንሱር ጀማል በዛ ውስጥ እንደ አምባሳደር ብቻ ነው ወይ ሚናህ? ይህን እንድትለይልንና ዛሬ ለአድማጮችም ለተመልካቾችም ቁርጡንና እንቅጩን ነገር ተናግረን እንድትሄድ ነው። እውነቱን ለመናገር ቴንክ ሶ ማች ሶፊ፣ ያው ይህንን እድል ስለሰጠኝ። ለምን ብዙ ሰው የሚያስበውም እያሰበም ያለው ነገር ነው ብዬ የማስበው ፊንቴክ ከፊንቴክ ያው ድርጅት ሲቋቋም 100% አይደለ፣ ከፊንቴክ 1% የመንሱር አይደለም። አሁንም ደፍሬ መናገር እችላለሁ። ህግም ያውቀዋል ይሄንን። እኔ ብቻ ሳልሆን ከኔ ጋር ወደ 7-8 የሚሆኑ ቀደምት በኦልሞስት ከ20 ዓመት በላይ ሙሉ ድፍን ኢትዮጵያ የሚያውቃቸው በድራማቸው በአርቲስትነታቸው የሚያውቃቸው ሰዎችም እንደኔው አምባሳደር ሆኖ የተለየ ፊገር ሳይኖራቸው አምባሳደር ሆኗል። አምባሳደር የሆንበትም ትልቁ ነገር እኔም ሆን እነሱም የመጀመሪያውን መኪና ማስረከብ አየን። ሁለተኛ ላይ አሁንም ስካይላይት ላይ መኪና ማስረከብ አየን። መንሱር እንደዚህ አይነት ነገር አለ ከድርጅቱ ይሄን 900 በነገራችን ላይ በ950 ሺህ ብር ብቻ አይደለም 950 ሺህ ብር በሚል ማስታወቂያ ተሰራ። ከዛ በኋላ ግን ሪያሊቲ ኦን ደግሞ በ950 ሺህ ብርም መኪና ለመግዛት የሄደ ሰው የለም። እርግጠኛ ነኝ ቀሪውን በ5 ዓመት እንደሚከፍል አምኖ ተፈራርሞ ነው የወሰደው። ብዙ መኪኖች ተሰጥቷል። ኦፍ ኮርስ የሚቀሩ ብዙ መኪኖችም ይኖራሉ፣ ወደፊትም ደግሞ ይሰጣሉ፣ ያስረክቧቸዋል ብዬ ነው ማምነው። እኔም ከኔ ጋር ያሉ አምባሳደሮች ነገር ግን የተሰጠውን አይተን ፍቃዳቸውን አይተን መንሱር ደግሞ እንደ መንሱር እንደ ሙስሊም ወለድ ነፃ የምትለዋ ነገር አትራክት አድርጋኝ ነው የገባውበት እዚህ ነገር ላይ በምገባበት ሰዓት 950 ሺህ ብር እውነት ነው። ብዙ ሰዎች ተመዝግበው ብዙ ሰዎች ወስደው ኦሮሚያ የባህል ማዕከል ላይ ያስረክበዋል ይሄ ተቋም፣ ስካይላይት ላይ ያስረክበዋል ይሄ ተቋም። ምንድነው መስቀል አደባባይ ኖ ከሱ በፊት ፓርክ ወንድማማቾች ፍሬንድሺፕ ፓርክ ላይ ያስረክበዋል። በመቶ የሚቆጠሩ መኪኖችን መስቀል አደባባይ ላይ ሙሉ አደባባዩን ዘግቶ አስረክበዋል ይሄ ተቋም። ይሄንን እያየን ነው ሁላችንም የሰራ ነው። በመሃል የነጋዴ ነገር ብዙ ነገር የሚፈጠርበት ነገር አለ። ላቀዘቅዘው ምናምን ላደርግ ፈልጌ አይደለም፣ ሪያሊቲውን ማወቅም ስላለብን ነው። ከዛ በኋላ ግን አዳማ ብራንች እንደተከፈተ የዛሬ 6 ወር አዳማ ብራንች ሲከፈት እኔን ኤጀንት ብለው ተፈራረምን። እንዴ ለምን የኔ ነው የአዳማ ብራንች የኔ ነው ብለህ ነው እንጂ የተናገርከው በሶሻል ሚዲያ ላይ? ቆያ ልክ ነህ። ታዲያ ልንገርህ፣ የአዳማ ብራንች የኔ ነው ያልኩበት ኤጀንት ስለሆንኩኝ እኔ ነኝ የማስተዳድረው ነው። እውነት ነው ብያለሁ፣ አልክድህም እኮ አሁንም ይሄንን ነገር። ግን የአዳማ ብራንች እንደተፈራረምን በሳምንቱ 15 ቀን ማክሲመም 15 ቀን ወይ 20 ቀን በሚሆን ደረጃ ድርጅቱ የራሱ የሆነ የሴልስ ሲስተም አለው። በቃ ይሄንን እስካሁን ድረስ የነበሩት ለፕሮሞሽን ተጠቅመን ከዚህ በኋላ ያሉት መኪኖች ግን በ950 ሺህ ብር ብቻ ሳይሆን ከባንክ ጋር በማገናኘት ወለድ ተጨምሮበት እንደሚሰራና ወለድ እንዳለው ሳቅ እንደ ማንኛውም ሰው ከጠበቃዬ ጋር ተነጋግሬ
ደብዳቤ አስገብቼ ከዚህ በኋላ መቀጠል እንደማልችል ለምን ወለድ ያለበትን ነገር ፕሮሞት ማድረግ ለእስልምና አይፈቀድም። መንሱር ደግሞ ሙስሊም ነኝ ብዬ የምናገር ሰው ወለድን አፕሮሼት አላደርግም። በምንም መልኩ አይፈቀድም። በእኛ መጽሐፍ እምነቱም አይፈቅድልኝም፣ ፐርሰናሊቲም ለዚህ ነገር አይፈቅድም። ከዛ በኋላ ሪዛይን አድርጌ ወጣው። ዘን የአዳማው ጉዳይ እዛ ጋር ቆመ ማለት ነው። ከዛ በኋላ ያለው ነገር ግን ዛሬ ላይም ሁነን ኦልሬዲ ሪዛይን አድርጌም ደብዳቤም ሰጥቼ ኦፊሻሊ አሁን በቅርብ ጊዜ ኦፊሻል አመት መልቶታል ባይዘው እኔም ሳልሆን ሁላችንም። እሺ ምናልባት ድርጅቱ የራሱ የሆነ አሰራር ይኖረዋል። አሁን በዚህ በቅርብ ጊዜ ውስጥ የሚፈጥረው ነገር ይኖራል ብዬ አስባለሁ። ለምን መሰለህ አንተ ለምሳሌ ስታስተዋውቅ እኮ ኢቭን ጅቡቲ ድረስ ሄዳችኋል አይደል? ትክክል። ጅቡቲ ድረስ ሄዳችሁ ሰዎች እንዲያምኑ ማኒፑሌት አድርጎናል መንሱር ጀማል ብለው የሚያስቡ ሰዎች አሉ። ለምን በዛ ወቅትና ሰዓት ላይ አንተም ሆንክ አርቲስቶቹ ጅቡቲ ላይ ሄዳችሁ መኪኖች እያሳያችሁ ስትናገሩ ልናስረክብ ነው ልንሰጣችሁ ነው እንጂ ድርጅቱ ሊሰጣችሁ ነው ድርጅቱ ሊያስረክባችሁ ነው አይደል? አምባሳደር ስትሆን እኮ እንደ ድርጅት ነው አክት የምታደርገው። ስለዚህ ተጠያቂነት አለብህ ማለት ነው። በምን መልኩ ድርጅቱ ሆነ እንደዛ ከሆነማ ኢቲቪን ልጠይቀው ነው። ኢቲቪ ማስታወቂያውን ሰርቷል። 1920 የሚሆኑ ኢትዮጵያ ውስጥ ያሉ ኤፍኤም ሬዲዮኖች የ950 ሺህ ብር መኪና ግዙ ብሎ ማስታወቂያ ሰርተዋል። እንደዛ ከሆነ ሁላችንም የምንጠይቅበት ከሆነ ሊያስጠይቀን ይችላል። ከዛ በተረፈ ግን ማወቅ ያለብህ ነገር መንሱር እንደ መንሱር ማስታወቂያ ሊሰራ ነው የተፈራረመው እንጂ ባለቤት ሆኖ አይደለም። ጅቡቲ ድረስ ደግሞ የሄድ ነው ድሌ 3 ወር ውስጥ ነው ይሰጣልን ብሎ ድርጅቱ ብር የተቀበለው። ብር 9 ወር 3 ወር ውስጥ ሲቀበል ብዙ ሰዎች የማይረዱት ኤልሲ የሚባል ነገር አለ። አንድ መኪና ከጅቡቲ ከቻይና ጭነ ከቻይና መርከብ ላይ አስቀምጠ ጅቡቲ አምጥተ ከጅቡቲ ደግሞ ፍሪዞን ወስደ ከፍሪዞን ደግሞ ኢትዮጵያ መተ መኪናው እዛው እያለ ኤልሲ ከፍተ ዶላር ፕሮሰስ አድርገ የመንግስት ግብር ቀረጥ ከፍለ ወደ አዲስ አበባ ለማምጣት ጊዜ ፈጀ። ስለዚህ ሰዎች ኮምፕሌን ማንሳት ጀመሩ። እኛም እንደ አምባሳደር ተሰብስበን ምንድነው ይሄ ነገር አልናቸው። አይ እኔ ድሌ ተፈጥሮብኝ ነው። መኪኖቻቸው ቁጭ ብለዋል። ይሄው ጅቡቲ ደርሰዋል። ኤልሲ ችግር ስለነበረ የዶላር ጉዳይ ስለነበረ እንደ አገር እኮ የዶላር ችግር አለብን፣ ምንም ጥያቄ የለውም። የዶላር ችግር ስላለብን ነው እንጂ ይሄን ያክል መኪኖች ይሄው ጅቡቲ ላይ አለን ሲሉን ነው። እኛ በዚህ ጉዳይ ጥያቄ ተነስቶብናል፣ ማየት እንፈልጋለን። ዋቴቨር በሆነ አይነት ሁኔታ ይሄንን ቦታ ላይ ሂደን ማየት አለብን፣ ሰውንም ማረጋጋት አለብን። ለምን ሪስፖንሲብል አለብን እንደ አምባሳደርነት ሂደን ቦታው ላይ አይተን መኪኖቹ ሲጫኑም አይተን ተጭኖም መጥተው አዳማ ሲገቡም መግባታቸውን አረጋግጠን መስቀል አደባባይ ላይ ለሰዎች አስረከብን። ከዛ በኋላም ነው እኔ ኦልሬዲ እዛ ቦታ ላይ መገኘትም ያቆምኩት። ግን እዚህ ላይ ምንድነው ሰዎች በዛ የተመዘገቡ ኦልሞስት ወደ 5000 በላይ ሰዎች ነው እንግዲህ እዚህ ጋር ነው አሁን ትልቁ ስህተት። ምንድነው አሁን ትልቁ ስህተት እዚህ ጋር ነው። ሰዎች የሚያስቡት ሚዲያውም የሚያስበው 5000 ሰው ተመዘገበ። 5000 ሰው እኮ ቀላል ሰው እንዳይመስልህ በጣም ብዙ ሰው ነው። 5000 ሰው ማለት ኦፊሻሊ ድርጅቱ አናውንስ ያደረገው 1200 ሰው ነው። 1200 ሰው እንደተመዘገበ በቅርብ ቀን ግን እየሰማው ያለሁት 1300 ሰው የሚለውን ነው የሰማሁት። ስለዚህ ከ1300 ሰው በላይ በፊንቴክ አልተመዘገበም። 5000 ሰው እኮ ማለት በጣም ብዙ ነው። እንግዲህ ከዚህ በፊትም ብዙ ነገሮች ውስጥ መግባት አንተን ስለማይመለከት አልፈዋለሁ ጉዳዮችን እንጂ በዚህ ላይ ግን እነዚህ 1000 ሰዎች ቤተሰብ አላቸው፣ ልጅ አላቸው፣ ትዳር ያላቸው አሉ። ያላቸውን ነገር ሸጠው ኑሮዬን አሻሽላለሁ ብሎ ወርቃቸውንም ሊሆን ይችላል ቤታቸውንም ሸጠው የተለያየ ነገር ሸጠው ወደዛ እንደሚመጡ እሙን ነው። ምክንያቱም ይሄንን አድቫንቴጅ ለመጠቀም የሚፈልግ ሰው አብዛኛው የኢኮኖሚው ስታተስ መካከለኛ ወይም ታችኛው ማህበረሰብ ነው። ለምን ኑሮን ለመቀየር ያተቹን ነገር ሰጥቶ ጉሮሮውን ዘግቶ ነው ወደዛ ወደ ፊንቴክ ድርጅት ወስዶ ገንዘቡን የሰጠው። ከሰጠ በኋላ ሲጠብቅ ቆየበትና ቁጣው ገነፈለ። የሰው ቁጣ ሲገነፍል አንተና አርቲስቶች መጣችሁና አረጋጋችሁ። በምን ይሄው አለ አይዟችሁ እኛም ከናንተ ጋር ነን የሚል በዛ ሰዓት ልንገርህ፣ በጅቡቲ በሄንበት ሰዓት የሰው ቁጣ ይገነፈለበት ጊዜ አይደለም በምንም መልኩ። እኔም ግን ፐርሰናሊ ሰዎች እየደወሉ መንሱር ምንድነው ቆየብን 4 ወር ሞላ 3 ወር ሞላ 5 ወር ሞላ ሲሉን ነው። አሁን የሰው ቁጣ ምናልባት የምትለው አሁን ሊሆን ይችላል፣ ወደፊት ሊሆን ይችላል፣ የማውቀው ነገር የለም። እኔ በነበርኩበት ሰዓት ግን አምባሳደርነት ሁኜ አመት ሳይሞላኝ ደብዳቤ ከማስገባቴ በፊት የነበረው ነገር ግን የሰው ቁጣን የሚያስገነፍል ነገር አልነበረም። ይሄ እንኳ የአንድ 2 ወር ጊዜ ፈጀ ሲባል በቀጥታ ቦታው ላይ ሂደን አምጥተን አሳይተናል። ዘሴት እንደ አምባሳደር ማድረግ ያለብን ይሄንን ነው። በአካል ማየት ያለብን ይሄንን ነው።
ይሄ ድርጅት ደግሞ ይሄንን ነገር ዴሊቨርስ በነገራችን ላይ